ቃል ከቃል በላይ የሆነ አንድያ ነፍስ ያለምንም ስስት የሚሰጣት ኢትዮጵያ እንደዚህ አይነት ተዋጊ ያላት እንዴ? ኢትዮጵያ የምትባል ሀገር ይዘቷን ግለቷን ጠብቃ መኖር መቻል አለበት። አውቃለሁ ብሎ ዳላ አይደለም። የሱ ዕውቀት በጣም የላቀ ነው በውትድር። በር ላይ ቆመህ በሩ ተከፍቶ ያችኑ ካስገብቶ እንዲዘል አድርጎት ህይወቱን ያተረፈዋል። ስህተት ለማጋር አይቻልም። ትልቁ መለያቸው ሁሌም የሚናገሩት ስለ ኢትዮጵያ ነው። ለራሱ ምንም ነገር አያወራም። በቃ ስለ ውትድርና ነው። ሰራዊት ሆነ የሄደ ሰው አያሳፍርም። እግዚአብሔር እንዲህ ያለውን ልጅ የሰጠኝ አመሰግነዋለሁ። እኔ ሳሰለጥን ወታደር እንዲሆን አድርጌ ትልቁ የለማ ኳሊቲ ደግሞ በአገር ጉዳይ ላይ ምንም ድርድር የለው። ራሳቸውን ስንቅ ራሳቸውን መሳሪያ ይዘው ነው የዘመቱ። ያን ሁሉ ወገን ያን ሁሉ ጭፍራ ቋንቋ እንዳይመስል ያግባባን የሀገር ፍቅር ያብራኩ ክፋይ ምን ፍቅር ቢነካው መልኩ ከፋባይ እሷን ካገኘባት ከሀገሩ በላይ ተቀጣጥሮ ባፉ ይህንን መለሰ። ሲሻው ጠርሶ ይብላት እንዳየጥፍሬ ምን ሀገሬ ጦርነት አልሻም በሀገሬ ከመጡ ግን ተሸሸገረ። ይህን ሰራዊት ከተራራ ወደ ተራራ የምናዞረው 5,000 6,000 4,000 3,000 በየሰፈረበት ሁሉ አካባቢ ግብ ሲጠብቅ የሚመጣው ኢትዮጵያ ወታደር ያለው ልብ ማንም የለውም። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። የሰው ልጅ ከሀገሩ ባህል፣ ቋንቋ፣ ማንነት ተጋርቶ ይወለዳል። የዛሬ አየር ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። እንደምን ዋላችሁ እናንተ? ምንድነው የምታዩት? በጣም እንደባባ ሰው ሰላም እንኳን አትሉም እንዴ እናንተ? አንቺ ትንሿ እንዴት ናችሁ? ምንድነው የምታዩት? ስለ ካፒቴን አሜሪካ። ካፒቴን አሜሪካ ማለት ካፒቴን ጀግና ወታደር። የምን ጀግና? እንዴ አባባ ጀግና ተዋጊ እኮ ነው። እንዴ ሀገራችሁ ጀግና አታ? ኢትዮጵያ እንደዚህ አይነት ተዋጊ ያላት እንዴ? ወይ ጉድ! የታለ ሪሞት? ይሄ አይደል? ይሄንን ይውና ከዛ ወደ ጥናታችሁ ከዛ እናወራለን። እሺ በደንብ እናወራለን። ቁጭ በሉ። እሺ ሀገር የሚለው ቃል ከቃል በላይ የሆነም አንድያ ነፍስ ያለምንም ስስት የሚሰጣት ደም የሚፈስላት አጥንት ተከስክሶ ደማቅ ታሪክ በልጆቿ የሚከተብላት የመኖር የመሰጠት የልብ ውስጥ ሚስጥር ናት። ከዳርዳር ተሰማ የድል ብስራት ዜና እናት ምድር ኮራች ዳግም ባንተ ዝና። ሀገር ሚሊዮኖችን እንደ እናት በማኅፀኗ አቅፍ ውስጥ ታኖራለች። እሷም እስከ ወዲያኛው እናታዊ ኃላፊነቷን ትወጣለች። የእሷን ያህል ባይሆንም ስለ እሷ የሚኖሩና ከውለታ በላይ ስለ አንድ እናት ብለው አንድያ ነፍሳቸውን ያለምንም ስስት የሚሰጡ ብርቅና ድንቅ የአብራኳ ልጆችንም ታድላለች። እናት ሀገር ሰርክ በሰንደቋ እንደ ጠዋት ጮራ ፈገግ ትላለች። የነሱ ለሷ ብሎ መጎዳት ስለ እሷ ደም ማፍሰስ አለፍ ሲልም የሕይወት መሥዋዕትነት መክፈል ቢያሳዝናትም ለሷ እንደ ሀገር መቀጠል የተከፈለ ክብር ዋጋ በመሆኑ በጸጋ ትቀበለዋለች። የማኮራሽ ወታደር ከማይነጥፈው ማኅፀኗ ጀግና ወጥቶ ስለ እሷ እያዜመ ስለ እሷ እየኖረ ይጠብቃታል።
ከቀዬው ርቆ ጀግና ተብሎ በሷ እስኪጠራም ባለችበት በኖረችበት ሁሉ ሌት ተቀን ኖሮ ሞቶም የማይሞት ታሪክም ያንጻል። ኢትዮጵያ ሀገሬ ትዳሬ ቃል ኪዳኔ ፍቅሬ። የዛሬው የከዋክብት መሰናዷችን መነሻና መድረሻም ታሪክ ሰርተው በደምና ባጥንታቸው በአንጸባራቂ ድልና ገድላቸው የኢትዮጵያዊነትን ሙሉ ክብር ለትውልድ ለሚያሻግሩ የቁርጥ ቀን ልጆቿ ነው። የታሪክ ጉዟችን ወደ ኋላ ተጠንጥኖ መነሻውን 1953 ዓመተ ምህረትም ያደርጋል። ያኔ ነበር የኢትዮጵያ ነጻነት ለመንፈግ ሉዓላዊነቷን ለመድፈር በሕዝቦቿ ላይ በሚያሴሩት ሌትና ቀን በማይተኙት ጠላቶቿ ላይ የሚፋጅ ክንዳቸውን በምድር ሰው ሆነው ሥጋ ለብሰው እንደ በራሪ ነብር ነበልባላማ ክንፋቸውን የሚጥሉት የሞት ጽዋ አቅማሾች አየር ወለዶች የተወለዱት። ከዚህ ክፍል ጋር ደግሞ ስሙ ሰርክ የሚነሳ አንድ ሰው አለም። ህዳር 19 ቀን 1953 ዓመተ ምህረት ጃንሆይ በተገኙበት ንጉሠ ነገሥቱ በተገኙበት ትርኢት አሳይተው የዛሬው ቦሌ አውሮፕላን ማረፊያ አውላላ ሜዳ ነበር የዛን ጊዜ። ከዛን ጊዜ ጀምሮ ጃንሆይ ከእንግዲህ የኢትዮጵያ አየር ወለድ የኢትዮጵያ ሰራዊት አንድ አካል ሆኖ እንዲመሰረት ፈቅደናል ባሉት መሰረት ተመሰረተ ማለት ነው። ስታዲየም፣ በመስቀል አደባባይ፣ በጃን ሜዳ በተለያየ ጊዜ ይዘሉ ነበር። እነዚህ ወጣት አየር ወለዶች ቁመናቸው፣ አለባበሳቸው፣ ተክለሰውነታቸው አጠቃላይ የሚያምርና የሚስብ ስለነበረ እውነት የሰው ልጅ ከዛ ከአየር ላይ እንዴት ነው የሚወርደው የሚል በልጅነት አይምሮዬ ይቀረጽ ነበርና ወደ እነሱ ለመግባት ከዛን ጊዜ ጀምሮ ፍላጎቴ ተነሳሳ። ኢትዮጵያም አየር ወለድን ከመሰረተችበት 1953ቱ ከነሻለቃ መኮንን ሙላት አንስቶ እልፍ በራሪ ነብሮችን አፍርታለች። ንጉሠ ነገሥቱ ከመንበራቸው ከተነሱ በኋላም ተተኪው ጊዜያዊ ወታደራዊ አስተዳደር ደርግ ይህንን አየር ወለድ ክፍል ለስልጣኔ ያሰጋኛል ብሎ በማመኑ አፍርሶታል። ብዙም ሳይቆይ ከግራና ቀኝ ትንኮሳ የበዛበት ወታደራዊ አገዛዝ በ1973 ዓመተ ምህረት ከጭንቅ ያወጣኛል ብሎ በድጋሚ አቋቋመው። ያኔ ነው እንግዲህ አንድ ብርቱ ወጣት የሀገርን ጥሪ ተቀብሎ ከመሃል አዲስ አበባ ወደ ውትድርናው የተቀላቀለው። ሁሉም ኢንስትራክተር ይሰበሰብና ይሄ ሰው ለዚህ ብቁ ነው ወይ፣ ለዚህ ዲስፓቸር ኦር ለኮማንዶ አስተማሪነት፣ ለተኩስ አስተማሪነት፣ ለስልት አስተማሪነት ብቁ የትኛው ነው የሚሻለው ተብሎ ይገመገማል። ሌሎቹ ላይ ሁለት ቀን በአንድ ሰው ለምልመላ ሁለት ቀን አንድ ግማሽ ቀን ልትቆይ ይችላል። በለማ ላይ ግን ጠቅላላ ሁሉም ኢንስትራክተሮች እሱ ዲስፓቸር ነው መሆን ያለበት በሚል ሁሉም በአንድ ድምፅ በ5 ደቂቃ ውስጥ ነው የመለመለው እና አንዱ ከመለመሉ ሰዎች አንዱ ነው። የአየር ወለድ ሙያም በባህሪው ከሌሎች ክፍሎች ጋር ሲነጻጸር ከበድ ያሉ የተለያዩ ወታደራዊ ስልጠናዎችን የሚያካትት ነው። ለክፍሉ የሚሆኑና የሚመጥኑትን ከተለያዩ ማሰልጠኛ ማዕከላት በመመልመል እንዲቋቋምና እንዲጠናከርም ሆነ። ከዚያን ጊዜ አንስቶ በኢህአዴግ መንግሥት እንደገና ፈርሶ መልሶ ከተቋቋመ በኋላ የማይተካ ሚናንም መጫወት ችሏል። ለማ ወደኛ ምልመላ ከአየር ወለድ ይላካል እና ከሱ ጋር አቦይ ደስታ የሚባሉ ወይም አሁን ኮሎኔል ደስታ የሚባሉ አሉ። ከሳቸው ጋር ያኔ 100 አለቃ ነበሩ እና የመጀመሪያ ያየሁት እዛ ነው። እዛ ሲመጣም ቁመናው
በጣም የሚስብ እኔ ራሴ ለሌላ የማሰልጠኛ ስራ ተመልምልኜ በነበርኩና እሱም በማየት ብቻ ወደ አየር ወለድ እንድሳብ ሆኜ በስንት መከራ በልመና አየር ወለድ ለመሆን በቅቻለሁ። ብዙ ፓርቱ የሚሰራቸው ነገሮች ከፍተኛ ነገሮች ስለሆኑ እኔ ራሴ በመቀጠርበት ጊዜ 90 ዓመተ ምህረት ላይ የሱን ስብዕናና የሱን ስነ ምግባር አይቼ ውትድርና ደስ የሚል ህይወት መሆኑን አውቄ ነበር ወደዛ ያገባሁት። ከዛ ጊዜ ጀምሮ በኦርሶ ማሰልጠኛ ማዕከልም ረጅም ጊዜ ተወውቃለን። ከፓራሹት ወርዶ መሬት በሚወርቅበት ጊዜ በተማረው ትምህርት የንፋስ አቅጣጫ ከየት ወዴት ይነፍሳል የሚለውን ነገር ተረድቶ ወድቆ ግጭትን ተቋቁሞ ከመቅስፈት ተገለባብጦ በመነሳት ፓራሹቱን ከንፋስ ጉተታ የማዳን ስራዎችን ያከናውናል። የዚህ ክፍል ምስረታ በዋናነት የነለማ ማሙሼት ጓዶች አባላትና እሱም ራሱ ስለነበረ ለማጋ ይሄ ክፍል በድጋሚ እንደገና ሲመሰረት ኮማንዶ አየር ወለድ ሲጀመር ነው እንግዲህ የተገናኘንና የተዋወቅነው። ከፓራ ኮማንዶ ወደ ኮማንዶ ስንሸጋገር 205ኛ ኮማንዶ ብርጌድ በየተራው 4 ሻለቆች ሲሰለጥኑ ለማ ማሙሼት ምርጥ አሰልጣኝ ከነበሩት አንዱ ነው። የአየር ወለድ ወታደራዊ ስልጠና የበሰለ ዕውቀትን፣ የዳበረ አካላዊ ቁመናን፣ ወታደራዊ ስነ ምግባርና ቀድሞ መገኘትን ይጠይቃል። የተለያዩ ስልጠና መስኮችን በብቃት ለበርካታ ዓመታት ያሰለጠኑት ኮሎኔል ለማ ማሙሼት በማስተማር ስልታቸውና በአመራር ብቃታቸው የተለዩ ስለመሆናቸው ይመሰከርላቸዋል። ዲስፓቸር ብቻ አይደለም፣ ፒት ኢንስትራክተር ነው፣ የኮማንዶ ማሰልጣኝ ነው። ለመሰልጠንም ያለው ፍቅር ያን ያህል ነው። አውቃለሁ ብሎ ወደ ላይ አይደለም። ከዛ በኋላም እኛ በዛ ሲመጣ መመጣጠን ነገር ነበር። ያ ሁሉ ዕውቀት እያለው ተመልሶ ታች ሆኖ ከአዲስ ከሚሰለጥኑት ጋር ኮማንዶ ሁሉ ስልጠና ውስጥ ገብቶ በአመርቂ ውጤት አልፎ እንደገና ደግሞ ሌሎች የኮማንዶ አባላቶችን ሲያሰለጥን ነው። የተለያዩ የምት አይነቶችን በሚያስተምርበት ጊዜ የሚሰጠው ሞራል በጣም ለየት ያለ ነው። ስለዚህ ኮማንዶ ደግሞ ሞራል ይፈልጋል። አየር ወለድ ስፔሻል ፎርስ ሞራል ይፈልጋል እና ዝም ብለን መምታትና በስሜት የተሞላ ምቶችን ማሳረፍ ለየት ያለ ስለሆነ ይሄንን የተማርነው እኔም ክፍሌም የተማረው ከለማ በጣም ትልቅ ነገር ነው። ሞቅ ሞቅ እንዴ ሄይ ዛሱ መጋልዬ ዛሱ መጋለዋ ማጋለ ማጋለ አይ 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 ምን ነው እንደሱ በሆንኩ ወደፊት እያልኩ ነው ሰለጠን የነበርኩ። መቶ አለቃ ሆኜ ነው የዛኔ መስመራዊ መኮንን ሆኜ ነው የሰለጠንኩኝ። መስመራዊ መኮንን ሆኜ እሱ 50 አለቃ እንደዛ ነው የነበረው ማዕረጉ። በቃ ልዩ ቦታ ነው። መኮንን ሆነን እሱን ነው እንደ መኮንን የምናየው። ምክንያቱም ያለው ዕውቀት በጣም ሩቅ ነው። እኛ ከነበረን ኮማንዶ ስንሰለጥን የሱ ዕውቀት በጣም የላቀ ነው በውትድርና።
ከ1973ቱ የአየር ወለድ ዳግም መቋቋም በኋላም በነ ብርጋዴር ጀነራል ተስፋዬ ሀብተ ማርያም ሰልጥነው አሰልጣኝ ከሆኑትና በግንባር ቀደምትነት ከሚጠቀሱት መካከል ኮሎኔል ለማ ማሙሸት 573 ጊዜ በፓራሹት መዝለላቸው ብቻ ሳይሆን ከዛ ውስጥ 274ቱ ፍሪፎል ወይም ደግሞ ነጻ ዝላይን በብቃት በመወጣት ቀዳሚም ያደርጋቸዋል። በኤርቦርንም እንደምታውቀው ያው እንግዲህ በኢትዮጵያ ውስጥ ቁጥር 1 እሱ ነው። ከፍተኛ ዝላይ ያለው እሱ ነው እንደ ኢትዮጵያ ማለት ነው። ይሄ ነጻ ዝላይ የሚባለው በከፍተኛ ሁኔታ ዝላይ ያከናወነው እሱ ነውና በሁሉ ፖርሽን ነው የምታየው። ዝላይ እየጨመረ በሄደ ቁጥር የሆነ ኮንፊደንስ ይሰማል። በር ላይ ቆመህ በሩ ተከፍቶ መሬት እንድታይ የሚደረግ ልምምድ አለ። በዛ በጣም ተለማምደናል። የኛ ኮርስ ሜቶች በተለይ በጣም ተለማምደናል። ድፍረቱ አለ፣ ልበ ሙሉነቱ አለ፣ ጀግንነቱ አለ። በቤልት ታስረ ትንጠለጠላለህ። ያ ነገር ኮንፊደንስ ይሰጣል። ከዛ ውጪ ወደ ፍሪፎል ዓለሙም ስትገባ 3 ሰከንድ 5 10 እያለ ይቀጥላል። እኔ እንዲሁም አንዳንድ ጊዜ ከተሰጠኝ ሰከንድ በላይ በጣም እየወረድኩኝ ተከልክዬ ነበረ ዝላይ ማለት ነው። በቃ ህገወጥ ነህ በሚል ማለት ነው። ከዛ በኋላ አስተካክለህ ግባ ተብዬ ነው እንደገና ወደዛ የገባሁት። አንድ ኦፊሰር ነበር ታወር ላይ ሲዘል ሀርነሱ ሁክ አለ። እሱን ሳያዝ ከጀርባው ጋር የሚያያዝ ነገር አለ። ሁኳን እሷን ሳያዝ ዝም ብሎ ሊዘል ሲል ለማ አድኖት ያችን ሁክ አስገብቶ እንዲዘል አድርጎት ህይወቱን ያተርፈዋል። ያ ሰው እንደዛ ወርዶ ቢሆን ኖሮ በህይወት አጣለ። ረጅም ዘመን ባገለገሉበት ወታደራዊ ሙያም እንደ አርአያ ከሚታዩባቸው አውዶች መካከል በሰልፍ አመራራቸው መሰረት የጣሉት ኮሎኔል ለማ የተለያዩ ብሔራዊ በዓላት በሚከበሩበት ወቅት ሰፋ ያሉ ምድቦችን ያለምን መሰናክል በብቃት የሚወጡበት መንገድ ሌላኛው የእሳቸው መለያ ነው። እኛም ከሱ ብዙ ነገር ተምሬያለሁ። እኔ ለራሴ ሰልፍ እንዲያስተምር እንዲያዝ እንደ መሪ በደንብ ጥሩ ድምፅ እንዲኖረኝ ለማድረግም አንዳንድ ጊዜ ኮማንዶ ሲሰነጥል ጫካ እሱና አንደ አቦይ የሚባሉ አሉ ይወስዱኝና ጫካ ውስጥ ቀን ሙሉ እንጨት ውስጥ ገብቼ የሰልፍ ትዕዛዝ እንዲሰጥ ያደርጉኝና ማታ ስመጣ ጉሮሮዬ ተዘግተው ሙቅ ብቻ የሚጠጣበት ጊዜ ነበር። ምግብ ማብላት አቅቶኝ ማለት ነው። ብዙ ነገሮችን በእውቀትም በዲሲፕሊንም በማስተማር ጥበብም ሰልፍ ላይ አንድም ኢረር ማየት አይፈልግም። ስህተት ለማ ጋር አይቻልም። ይሄ ነገር እንደምንም ብሎ ይለፍ የሚባል ነገር እሱ ጋር አይሰራም። የሆነች የተጣመመች የተበላሸች ነገር ካለ ውትድርና የማይሸት ነገር ካየ ለማ ጋር አይ ችግር የለውም የሚባል ነገር የለም። አያልፍ። ኢትዮጵያ ሀገሬ መመኪያዬ ክብሬ ለኔ ሰላሜ ነሽ ካንቺ መፈጠሬ ኢትዮጵያ ሀገሬ መመኪያዬ ለኔ ሰላሜ ነሽ ካንቺ መፈጠሬ። ኮሎኔል ለማ ማሙሸት ማለት እጅግ በጣም ምሳሌ የሚሆኑ ጦሩን በሚያነሳሱበት ሰዓት ላይ ጦሩ እጅግ በጣም ኢትዮጵያዊ ስሜት እንዲላበስ የሚያደርጉ ከፍተኛ መኮንን ናቸው። እጅግ በጣም በሳል ናቸው። ለሀገራቸው ያላቸው ፍቅር ደግሞ ትልቁ መለያቸው ሁሌም የሚናገሩት ስለ ኢትዮጵያ ነው። በምንም አይነት ንግግር ውስጥ ኢትዮጵያ ካፋቸው አጠፋም። ጥሩ ምሳሌ የሚሆኑ እኛም አሪያችን አድርገን የወሰድናቸው ከፍተኛ መኮንን ናቸው። ሀገሬን ኢትዮጵያ እስካለው ጊዜ ድረስ ማገልገል አለብኝ። 30 ምናምን ዓመት አገልግያለሁ። ግን አሁንም በሀገሬ ለሚመጣ ነገር በቃኝ የምልበት ሁኔታ አይኖርም። የእናት ሀገር ለማማ የሰንደቅ ዓላማ ይከፈላል ሁሉም ነገር አንቺ ለመጣማ። የሀገር ፍቅር፣ የሀገር ስሜት አብሮ ከማንነት ጋር የሚፈጠር ልዩ ገጸ በረከት ነው። በወታደራዊ ሳይንስ ውስጥ
ለአንድ ለቆሙለት ዓላማ መኖር ግዳጆችን ከመፈጸም ይልቃል። እሱም ወታደራዊ ስነ ምግባር ነው። እኔ ሳሰለጥን ወታደር እንዲሆን አድርጌ ነው። ወታደር መሆን ያለበት አለባበሱም፣ ንጽህና አጠባበቁም፣ ሙያዊ ብቃቱም፣ ሀገራዊ ስሜቱም፣ ኢትዮጵያዊነቱም። ኮሎኔል ለማ ተናግሮ አይደለም ቆሞ ያስተምርሃል፣ ዝም ብሎ ያስተምርሃል፣ እየተራመደ ያስተምርሃል። ድምጹ በጣም ማስፈሪ ነው፣ እንደ መብረቅ ነው። በዛ ጎርናና ድምጹ አይዳ ነይ ብሎ ሲጠራ የምትገባበት ነው የሚጠፋ። የየስልጠና ወረዳው ላይ ነፍስ ይዘራበታል። አስማራ ብራቮ! አስማራ ጆረፊት ቆንጆ ነው በጣም ሆፕ አይ የወንገት ሁለጅ ይሄንዲ መስዋዕት ጊዜ በሂደት ብዙ ነገሮችን ይቀይራል። ታዲያ ከጊዜ ጋር መራመድ በሙያ ላይ የተለየ ተጨማሪ ክህሎትን ማዳበርና ለሀገርና ለሕዝብ መቆም ግድም ይለዋል። በአየር ወለድ መምህርነት በርካታ ዓመታትን በብቃት ያሳለፉት ኮሎኔል ለማ በአሜሪካውያን የዘርፉ ባለሙያዎች የተሰጠውን ልዩ ወታደራዊ ሥልጠና በቀዳሚነት አጠናቀው የራፔር ማስተር ደረጃንም አግኝተዋል። በደብረ ዘይት ማሰልጠኛ ትምህርት ቤት ውስጥ ገብተን አሜሪካኖች ነበር የሚያስተምሩን ማለት ነው። ሲያስተምሩን እያንዳንዱ ሪከርድ ነው የሚይዙት። በተኩስ ማን ነው? በእጅ ውጊያ ማን ነው? በከተማ ውጊያ ማን ነው? በደንብ ማርክ ይይዛሉ። በዛን ሰዓት ውስጥ ከሄሊኮፕተር በመውረድ ከፎቅ ቤት በመውረድ ከ157 ሰልጣኞች ውስጥ አንደኛ በመሆን በሰርተፍኬቴ ላይ የሚታየው የራፔል ማስተርስ ሰርተፍኬት ያገኘሁት በዛ ነው። ለማ በሁለተኛው ትውልድም በሶስተኛው ትውልድም ውስጥ ትልቅ አሻራ ያሳረፈ ከፍተኛ ወታደራዊ ብቃትና ችሎታን ያዳበረ አሰልጣኝም መምህርም ነው። ሩቅ አላሚ ነኝ ወታደር ላገሬ ለሰላም ዘብ ቆሜ የምሞት ለክብሬ አንገት አላስደፋም ጀግንነት ካባቴ ታማኝነቴ ነው የሁሌ ኩራቴ። 1980ዎቹ መጀመሪያም በሰሜን በኩል ሀገር በከፍተኛ ሁኔታ ከጥላት ጋር እየተፋለመች የምትገኝበት ወቅት ነበር። ያኔ ከምስረታው አንስቶ የሀገርን ዳር ድንበር ለማስከበር ካንዱ የውጊያ ቀጠና ወደ ሌላኛው ግዳጅ በማቅናት በብቃት ሀገራዊ ኃላፊነትን ይወጣ የነበረው የአየር ወለድ ክፍል ነው። ታዲያ በዚያን ወቅት ኮሎኔል ለማ አልጌና ላይ ወደሚደረገው ውጊያም አቅንተውም ነበር። የአየር ወለድ ጦር አልጌና ላይ የመዝለል እቅድ በአዛዣችን በጀነራል ተስፋዬ ሀብተማርያም እቅድ ወጥቶ የማዘለል ተግባርን ለማከናወን በአንድ አውሮፕላን ውስጥ ስመራ የነበርኩት እኔ ነኝ። በአስተባባሪነት ወደ 7 አውሮፕላኖች ናቸው የተዘጋጁት። እዛ ላይ ከፓራሹት አስጠቅላዮች፣ ከሰዓት ጥገናዎች፣ ከፋና ወጊዎች ጋር በተቀናጀ መንገድ እዛ ቦታ ላይ ያንን ጦር ሁሉ እንዲዘሉ ካደረጉት ሙያተኞች አንዱ እኔ ነኝ። አየር ወለድም እንዲመሰረትና አየር ወለድ አሰልጣኞች መጀመሪያ ሰልጥነው አዲስ አየር ወለድ አሰልጣኞች ሰልጥነው አሰልጣኝ እነዛን አብቅቶ አየር ወለድ እንደ ሻለቃ እንደ ብርጌድ የተዘለለበት ሁኔታ ነው የነበረው። እዚህ ላይ ለማ ማሙሼት በጣም ትልቅ ሚና ነበረው። ሌላው በጣም የሚገርም የሱ ነገር አውሮፕላን ወጥተክ አውሮፕላን ላይ ስዘል ከፍተኛ ፍርሃት ይፈጠራል። የተለያዩ ዘፈኖችን ያወጣል። አነሳሽ የሆኑ ሞቶች አሉት። ስለ አየር ወለድ ራሱ ነው የሚዘምርልህ፣ ራሱ ነው የሚያጫውትህ እና እሱ ግሩፕ ላይ ሰው እንዲደርሰው በጣም ይፈልጋል። ያለምንም ስጋት ያለምንም ፍርሃት ከሱ ጋር ኮንክ ግዳጅን በአግባቡ ትፈጽማለህ። ወደ ላይ በሉለት ሁሌም የኢትዮጵያ ስም ካንደበታቸው የማይጠፋም በሀገራቸው የማይደራደሩ እንደ ቀደመው ጊዜ ሁሉ እናት ሀገራቸው በጠራቻቸው ጊዜ
ቀድመው የሚገኙ ኢትዮጵያዊ መኮንን ናቸው። ትልቁ የለማ ኳሊቲ ደግሞ በአገር ጉዳይ ላይ ምንም ድርድር የለውም። ለማ ኢትዮጵያ የምትባል ሀገር ላይ የሆነ እችን የሚነካ ነገር በአመለካከት በለው በተግባር በለው በምንም በኩል የሚያስተናግድ ሰው አይደለም። ከ35 ዓመታት በላይ ሀገራቸውን በአየር ወለድ በኮማንዶና በልዩ ኃይል አሰልጣኝነት ያገለገሉት ኮሎኔል ለማ ለበርካቶች አርያ መሆን የቻሉ ጀግና ናቸው። ዛሬም በተለያዩ ክፍሎች ውስጥ ከፍተኛ ወታደራዊ መኮንኖችን ጨምሮ በርካታ ወጣት ሀገር ተረካቢዎችን ማፍራታቸውን ቀጥለውበታል። በራሪ ዊንጉን ለመልበስ እና ዘለንም እሳቸው ያዩትን ነገር ለማየት በጣም ራዕይና እቅድ ነበረን እና አሁንም ተሳክቶልን እሳቸው አሰልጥነውን እሳቸው አዘልለውን እዚህ አድርሰውናል። በስንት ፈታኝ የሆነ ፊልድ ስክሪን አልፈን ስንት ነገር አሳልፈን ነው ወደዚህ የመጣ ነው። እዚህ ከመጣን በኋላ በጣም አሪፍ ስራ እየሰራን ነው። እሳቸውንም በጣም ከልብ እያመሰገን ይኸው እስካሁን እዚህ ያለን። በአሁኑ ሰዓት በተጨባጭ ያሉ አሰልጣኞችና ዘላዮች ቁጥራቸው አነስተኛ ቢሆንም ለሙያቸው ጥሩ ፍቅር እንዳላቸው፣ አካላዊ ብቃታቸውን ለማጠንከር በግል ጥረት እንደሚያደርጉ፣ እርስ በርስ ያላቸው ስሜት፣ ሀገር ወዳድነታቸው፣ ጓዳይ ዝምድናቸው ጥሩ መሆኑን ተመልክቻለሁ። ይሄ ተጠናክሮ መቀጠል መቻል አለበት። አገር የምትጥለውን ግዳጅ በብቃት መሻገርና ማለፍ እንዳለ ሆኖ በተሰማሩበት መስክ ደግሞ ቁንጮ መሆን ሌላኛው ሀገራዊ ኃላፊነትን የመወጣት ልዩ ባህሪ ነው። ኮሎኔል ለማ ጋር ምናልባት የሆኑ መኪኖችን እንዳት አይደለም። ኮሎኔል ለማ ጋር እንደ ስሙ ወይም እንዳለበት ቦታ የሆነ አይነት ቦታ መቀመጥ አይደለም። ኮሎኔል ለማ ጋር ያለችው ኢትዮጵያ ናት። ኮሎኔል ለማ ጋር ያለችው ሀገር ናት። ኮሎኔል ለማ ጋር ያለው እዚህ ክንዴ ላይ የምታየው በራሪ ነብር ነው። ኮሎኔል ለማ ጋር ያለው እያንዳንዱ የእግሩ መዳፍ አሻራ የሚረግጥበት ቦታ ሁሉ ውትድርና ነው ያለው፣ ዲሲፕሊን ነው ያለው እና እውነት ለመናገር እጅግ በጣም ሀገሩን የሚወድ ሀገሩን ከመውደድም በላይ ራሱን አሳልፎ ለመስጠት የተዘጋጀ በዘመናት ትውልድ ቢቀያየርም ምናልባት አሁን ሶስተኛ ምናምን ሊሆን ይችላል። በዚህ ውስጥ እሱ ለሀገር ያለው ፍቅር በሱ ምቾትና በሱ አለመመቸት የምትለካ ሀገር የለችም። አንዳንዴ የሆነች ቦታ ስናኮርፍ አይደል ጭንላለን እኮ አይደል የሆነ ሸርተት እንላለን። ኮሎኔል ለማ ጋር ግን እንደዛ የለም። ይደሰትም አይደሰትም ይመቸውም አይመቸውም ኢትዮጵያ ለሱ ኢትዮጵያ ናት። ኢትዮጵያ ሀገሬ መመኪያዬ ክብሬ ለኔ ሰላሜ ነሽ ካንቺ መፈጠሬ ኢትዮጵያ ሀገሬ መመኪያዬ ለኔ ሰላሜ ነሽ ካንቺ መፈጠሬ። ለራሱ ያልኖረ ለሀገር የኖረ ለኢትዮጵያ የኖረ ሰው ኮሎኔል ለማ ማሙሸት አሁን ራሱ ባከና እንመለስ አንድ ነገር ሲመጣ አገር ናት ኢትዮጵያ ናት ለምንድን ነው ማንመለሰው ለሀገር መስራት አለብን ብሎ አብዛኛውን ጊዜውን በውትድርና ቤት የጨረሰውን ጊዜ ያው ለራሱ ያልኖረ ነው። ቤተሰብም የመሰረተው ያው አሁን በቅርብ ጊዜ ነው። ጋር እንግዲህ አልኖረም ያው የእድሜ ልኩን እዛ ነው። ግን ሲመጣ ጀግናነቱና አንተኑ በጣም ደስ ይለናል። እግዚአብሔር ይመስገን። ያው እኛ አግብተን ትልልቅ ልጆች ስናደርስ አግባ ስንለው እኔ ሀገሬን ነው ይላል ወደዛ እንጂ ወደኛ አያተኩርም። ወታደራዊ መለዮ ባለበት ክፍል ሁሉ የማይጠፉት በየሰከንዱ ስለ ኢትዮጵያ ሳይወራ በማይታለፍበት ስለ ሕዝብ ደጀነት አጥብቆ በሚወሳበት ስፍራ ሁሉ የማይጠፉት ኮሎኔሉ በ1997 ዓመተ ምህረት የሕይወት አጋጣሚ ወደ አንድ ሌላ ምዕራፍ ወሰደቻቸው። በ1997 ዓመተ ምህረት
እኔ ብላቴ ማሰልጠኛ ማዕከል እያለሁ እሷ ደግሞ አክስቷ ጋር ሐዋሳ በመጣችበት ጊዜ አጋጣሚ የተፈጠረ ግንኙነት ተፈጠረ። ለትዳር በቃን፣ 2 ልጆች አፈራን። ለሀገሩ ያለው ስሜት በጣም እንጃ አውርቶ ሁሉ አይጠግብም። አሁን ስለ ፍቅር ምናምን እንደዚህ አያወራልህም። ሲያወራልህ ራሱ ውትድርና ውስጥ ምን እንዳደረገ ምን እንደተፈጠረ ስለ ውትድርና ነው እንጂ ስለ እንደዚህ ስለ ኑሮው ስለ ራሱ ምንም ነገር አያወራም። በቃ ስለ ውትድርና ነው የሚያወራው ማለት ነው። በቃ ሙሉ ነገሩ ከግዳጅ ጋር ነው የተያያዘ ነገር ነው ማለት ግዳጅሽን አትወጪም ምናምን ትእዛዙላ ሲያዝ ግዳጅሽን አትወጪም ነገር ነው። እንደዛ ነገር ነው። በፍቅር ያሳደገኝ ስለኔ ተቆጥተህ በስም ብቻ አይደለም አባባትነትህ በፍቅር ያሳደገኝ ስለኔ ተቆጥተህ እግዚአብሔር እንዲህ ያለውን ልጅ የሰጠኝ አመሰግነዋለሁ። በሌላ በክፉ ነገር ሳይጠራ አገርን አገልግሎ የት ሀገር ያልዘመተበት ሀገር የለም። እስከ ዛሬ መድረሱ እግዚአብሔርን አመሰግነዋለሁ ፈጣሪዬን። ኮሎኔል ለማም ዛሬ በሰራዊቱ በክብር ተሰናብተው ኑሯቸውን ከቤተሰብ ጋር ቢያደርጉም ሀገራቸው ኑ ፈልጎታለው ባለቻቸው ጊዜ ሁሉ በመገኘት እንደ ምንጭ ኮለል እያለ የሚቀዳውንና የማይነጥፈውን ወታደራዊ ክህሎቶቻቸውን ያካፍላሉ። ለማ ነው በቃ በየሄድክበት ለማ። እኔ አሁን በሱ ስም ራሱ በጣም ደስተኛ ነው መሆነው። የሚገርምክ የለማ ሚስት ናት ሲባል በቃ ሰው ጎንበስ ቀና ብሎ ነው የሚያናገረኝ በእውነት እና ልጄ እንደሱ ቢሆን ደስ ይለኛል። ከኛ ጋርም እያለ ስራ እንትን ምናምን ይሄዳል። ሄዶ ምናምን ነገር ወር ከምናምን ቆይቶ መጥቶ በዓል እንኳን ቢሆን በዓልንም እዛ የሚያሳልፍበት ጊዜ አለ። ይሄ ደግሞ የሚያሳየው ያው የሀገሩን ፍቅር በልጅ እንደመጣሽ ወንደታምረሽ ወንደታምረ የአየር ኃይሉ ጀግና ውጤቱ ሲያምር ውጤቱ ሲያምር ወጥቻለሁ ልበል እንጂ ሁልጊዜ ሐሳቤም መንፈሴም ከነሱ ጋር ነው። ቢያንስ ሙያዊ የሆነ ገዛዬን ሀገርን ሊጠቅም በሚችል መንገድ የበኩሌን ተዋጽኦ ማበርከት አለብኝ ብዬ አምናለሁ። አባባ ለካስ ኢትዮጵያ እንደዚህ ጀግኖች አሏት። በጣም ነው የምናመሰግነው። ለጓደኞቻችን እንነግራቸዋለን። በጣም ነው የምናመሰግነው። አያችሁ ልጆቼ፣ የሌላውን ከማወቅ በፊት ራስን ማወቅ ተገቢ ነው። ስለዚህ ኢትዮጵያ ትላንትና ጀግኖች ነበሯት፣ ዛሬም ደግሞ ጀግኖች አሏት። ወደፊትም ደግሞ እናንተን የመሳሰሉ እልፍ ጀግኖች ይኖሯታል። እሺ እናንተም ስላላችሁኝ ደግሞ ደስ ይለኛል። ኢትዮጵያና